የመጀመሪያ ቪዲዮ እንደሰራው እንደሚታወቀውም ታይላንድ ላይ ለሚገኙት ለሚወራው የስራ አይነትና ሄዳችሁ ሄደን ለምንሰራቸው የስራ አይነት ወይም በሐሰት የተሟላውን ስለመረጃዎች በደንብ ዲቴል አድርጌ ሰርቼው ነበር። ያን ቪዲዮ በተመለከተ ብዙ ኮሜንት ጠይቃችሁኛል። የተለያዩ ታይላንድ ላይ የሚወራው ስራዎች ውሸት ከሆኑ ዳይሬክት ታይላንድ ላይ ስራ የለም ወይ የሚል ጥያቄ ተነስቷል። በዛ ምክንያት መሰረት አድርጌ ይሄን ቪዲዮ ልሰራው ልጃለሁ። ይሄን ቪዲዮ በደንብ ከታተላችሁ ብዙ ትምህርታዊ መረጃዎችን ታገኛላችሁ። በመጀመሪያም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁ ነባር ሆናችሁ ደግሞ ላይክ ኤንድ ሼር፣ እንዲሁ አዲስ ሀሳብ ዘኖራችሁ ግልጽ ያልሆነ ነገርም ካለ ኮሜንት ባር ላይ ጥያቄ አስቀምጡኝ። አብራችሁኝ ስላላችሁ አመሰግናለሁ። በመቀጠል ወደ ቪዲዮ ያልፋለሁ። ወደ ቪዲዮ ሲያልፍ መጀመሪያ ላይ የሚያስቀምጠው ታይላንድ ላይ ነው። ታይላንድ ላይ ከዚህ በፊት ለሚካሄዱ ስራዎች ብዙ ጊዜ የውሸት መረጃዎች እንደሆኑ ብዙ ቪዲዮዎች አይታችኋል። እኔም ሰርቼዋለሁ። ከዛ ባሻገር ደግሞ ይሄን ቪዲዮ ሲሰራ እንድነሳሳ ያደረገኝ ነገር ታይላንድ ላይ ለሚገኙ ስራዋ ዲቴል እንድናቅ ማወቅ ስላለብን ነው። እና ታይላንድ ላይ ስራ አለ የለም? ስራ አለ። ስራው ምን አይነት ስራ ነው የሚል ነገሮችንም እናስቀምጥ ይሆናል። በመጀመሪያ ወደዚህኛው ወደ መረጃው ከማለፌ በፊት ስለ ታይላንድ ሃይላይት አነሳለሁ። ታይላንድ የሚገኘው በኤዥያ አህጉር ሲሆን የገንዘብ አይነታቸውም ታባት የሚባል የኛ ብርን ወደ 3 ብር ከ88 የብር ምንዛሬ የሚያደርግ ሲሆን ታይላንድ ላይ ብዙ ጊዜ ለኛ ለሀበሾች ስራ የሚገኘው ያ ጤና ዘርፍ እና በቴክኖሎጂና እንዲሁም በተለያዩ በቲቺንግ ዘርፍ በቲቺንግ ስላችሁ በማምርነት ዘርፍ የላንጉጅ ማምራን በጣም ይፈልጋሉ። ታይላንድ ላይ ስፔሻሊ የእንግሊዝኛ ላንጉጅ ማምራን በጣም ይፈልጋሉ። ታይላንድን የኢኮኖሚ ባክግራውንድ ስናነሳ ወደ በጂዲፒ 515 ቢሊዮን ዶላር ገደማ ጂዲፒ ያስቀምጧቸዋል እና በዓለም 26ኛ ደረጃ ጥሩ ኢኮኖሚ ካላት ሀገር ተብላ ትወራለች። በሳውዝ ኤዥያ ደግሞ ሁለተኛ ከፍተኛ ኢኮኖሚ ያላት ሀገር ተብላ ትጠቀሳለች። የሚተዳደረው ግን በብዛት ታይላንድ እንደምናውቀው በቱሪዝም ዘርፍ በጣም ሰፊ የሆነ መረጃ ማለት ሰፊ የሆነ ቦታ ትይዛለች በቱሪዝም ዘርፍ ማለት ነው። እኛ ከዚህ ሀገር ስንሄድ ማወቅ አለብን ነገር ያው ቪዛ ፕሮሰስ ነው። ቪዛ ፕሮሰስ ዳይሬክት ብዙ ጊዜ እዚህ ሀገር አልቅም። ኮንሰልታንሲዎች አሉ የሱን ሂደት የሚያስጨርሱ ኮንሰልታንሲም ያው ብዙ ጊዜ የኦሮዋል ኮንሰልታንሲ የሚባል ኮንሰልታንሲ አለ የታይላንድ የቪዛ ፕሮሰስ የሚያስጨርስ። ከዛ ባሻገር ደግሞ በሁለት አይነት ቪዛ ነው የምናገኛቸው። ቪዛቸው አይነት መጀመሪያ ቪዛ አይነት የምናገኛቸው ቪዛ ኦን አራይቫል ቪዛ ነው። ሁለተኛ ደግሞ አንዱ ቪዛ አይነት የቪዛ በኩል የሚያልቅ የቪዛ አይነት ናቸው ያሉት። ብዙ ጊዜ ይሄ ኦን አራይቫል ቪዛ የምንላቸው ቪዛ አይነት እንደሚታወቀው ከዚህ ሀገር ያለምንም ከልካይ ኤርፖርት ገብተን 80 እስከ 90 ሺህ ብር ከፍለን ቲኬት አየር መንገድ ቲኬት እንቆርጣለን። የባንኮክ ቲኬት ከቆርጠን በኋላ ቀጥታውኑ ፍላይት ነው የምናደርገው ወደ ታይላንድ ማለት ነው። ይሄ ቪዛ አይነት ደግሞ ብዙ ጊዜ የትኛው አይነት ሳይድ ኢፌክት አለ ካላችሁ ቪዛ የሚመታው እዛ ኤርፖርት ከገባችሁ በኋላ ለ15 ቀን ብቻ ነው። ፎር ቱሪዝም ፐርፐዝ ብቻ ነው ወይም ለጉብኝት ተብሎ ብቻ ነው ቪዛ የሚመታው ማለት ነው። 15 ቀን ላይ ደግሞ ምን እንደሚሰራ እንደሚታወቅ ነው። ብዙ ምንም ነገር ማድረግ አንችልም። የ15 ቀን ቪዛ ይመታል ማለት ነው። ይሄ ኦን አራይቫል ቪዛ ማለት ነው። ይህ ቪዛ የምንለው ደግሞ ብዙ ጊዜ የሚያልቀው ስማርት ቪዛ የምንላቸው ስማርት ቪዛ ለምን ፐርፐዝ ይሰጣል ካላችሁ በሃይማኖት ኬዝ ለሚሄዱ ሰዎች፣ በኢንቨስትመንት ኬዝ ለሚሄዱና በትምህርት ዘርፍ እንዲሁም ደግሞ በቱሪዝም ዘርፍ ለሚሄዱ ሰዎች ይሄ አይነት ቪዛ ይሰጣል ወይንም ስማርት ቪዛ የምንለው ቪዛ አይነት ይሰጣል ታይላንድ ላይ ማለት ነው። ይሄ ቪዛ የሚያልቀው አንደኛው ኦንላይን ላይ ጉግል ላይ ማት ትችላላችሁ። በኢቪዛ በኩል ወይም ኦሮዋል ኮንሰልታንሲ ታይላንድ የሚለውን ሰርች አድርጉና እሱ ኮንሰልታንሲ በኩል በአግባቡ የሚያልቅ ይሆናል ማለት ነው። ሙሉ መረጃ እዛ ምን መሞላት አለበት እንዴት መደረግ አለበት የሚለው ነገር ግልጽ ካልሆነ ደግሞ የሚያሳይ ይሆናል ማለት ነው። ይሄን ቪዛ ስትጠቀሙ ቅድም እንዳልኩ ነው ለኢንቨስትመንት ላይ ሃይማኖት ኬዝ እና ለተለያዩ ለትምህርት ሊሆን ይችላል ለሕክምና ሊሆን ይችላል። ይሄ ቪዛ ሚኒመም ቪዛ የሚመታው ለ1 አመት ነው ሚኒመም ማለት ነው። ከዛ በላይ ጊዜያት አክል ይመታል። በዚህ ስማርት ቪዛ ውስጥ የሚካተተው ደግሞ እንደ የትኛውም ሀገር የትኛውም ካንትሪ እድሜያቸው ከ50 አመት በላይ የሆኑ ሰዎች ሚኒመም ለ1 አመት ገደማ ይፈቀዳል ወይም ቪዛ ይሰጣቸዋል ማለት ነው እድሜያቸው ከ50 በላይ የሆኑ። ከዛ ባሻገር የቱሪዝምም ቢሆን የቱሪስት ቪዛ ሲሰጥ እኛ ሀገር ውስጥ ያለን ቅድም እንዳልኩ ኦን አራይቫል ቪዛ ካልተጠቀማችሁ በቱሪስት መንገድ እንሄዳለን ካላችሁ
3 ወር ወይም 2 ወር 60 ቀን ቪዛ ይመታል። አንዳንዴ ደግሞ ኤክስቴንድ እንዲሆን ከጠየቃችሁ 30 ቀን ተጨምሮ 90 ቀን የቱሪስት ቪዛ የሚሰጥ ይሆናል ማለት ነው። ሶ ይሄ የእናንተ አማራጭ ነው። በቱሪስት ቪዛ ሄደን እዛ ሀገር ሆነን ስራን ፈላልገን ቅድም እንዳልኩ ምንዛራቸው ትንሽ አነስ ያለ ነው፣ ግን ክፍያቸው አነስተኛ የመጨረሻ ፔሜንት እነሱ ጋር 370 ከዛ በላይ ነው። ሶ ሌላ የኑሮ ኢኮኖሚያቸውም ሌቨልም ስቴብል ስለሆነ ብዙም ኮስቲ አይደለም። የምንጠቀማቸው ነገሮች ወይም ኢንፍራስትራክቸሮች ብዙ የተጋነነ ኮስቲ አይደለም። ቅድም ባልኳቸው ስራዎች ስራ አላቸው። እንደ ኢሚሬት ግን በኮንስትራክሽን በድራይቪንግ ላይሰንስ የመሳሰሉ አይነት ስራ አይነት ታይላንድ ላይ አናገኝም ማለት ነው። ብዙም ጊዜ አይገኝም። ሶ ብዙ ሀገር ሰዎች ኢሚግሬት ስለሚያደርጉ ስፔሻሊ ከፓኪስታን ከኢንዲያን የመሳሰሉ ሀገራት በደንብ አድርጎ ወደዛ ኢሚግሬት ያደርጋሉ። ሶ እነዚህ ውስጥ ደግሞ ኤሊጂብል ሆነ ሀገራት አሉ። ለምሳሌ ዩኬ ያለው ኢትዮጵያዊ ታይላንድን ለረጅም ጊዜ በቪዛ በፓስፖርት ብቻ ገብቶ መውጣት ይችላል፣ ወይም በፓስፖርት ብቻ መንቀሳቀስ ይችላል። ስምምነት አላቸው። ኤሊጂብል የሆነች ሀገር ነች። ላይክ ለኢትዮጵያ ግን እንደዛ አይነት አክሰስ የላትም ማለት ነው። የሚሰጡት ቅድም እንዳልኩ ቱሪስት ቪዛ ሊሆን ይችላል። አዘርዋይስ ቅድም ኦነራሪቫል ሄደን የምናገኛቸው ውስን 15 ቀናት የቪዛ አይነትን ይሰጣሉ ማለት ነው። ስንሄድ ግን ጥንቃቄ ያስፈልጋል። ብዙ ተካብዶ እንደሚካሄድ አይደለም። በዚህ መጀመሪያ ቪዲዮ ላይ እንደሰራው ታይላንድ ላይ ስራ አለ ተብሎ ለሚካሄደው ደጋግሜ የማወራችሁ ነገር ቢሆን ታይላንድ አይደለም የሚሄዱ ታይላንድ ጎረቤት ላኦስ የሚባል ቦታ እንደሚካሄድ በመጀመሪያ ቪዲዮ ላይ በደንብ ካያችሁ አስቀምጨዋለሁ። ሶ እንደዚህ አይነት ሪስክ ላይ መውደቅ የለባችሁም። ከሄዳችሁ በኋላ መመለስ የምትጣጡበት ኦልሞስት ለፎር ስካመር ፐርፐዝ ነው። እንደ ታይላንድ እንደ ታይዋን እና የመሳሰሉ ከቻይና ሀገራት ጋር ቦርደር ያሉ ሀገራት የትም ሀገር ብትሄዱ ስካም ወርክ ነው የሚሰሩት። ስካም ወርክ ደግሞ ህገወጥ ነው። አንድ ጊዜ ያ ድርጅት ጥሎ ከሄደ እዛ ምድረ ባዳ ላይ መቀዝበዝ ይሆናል። ያ ድርጅትም እስካለቀቃ ድረስ ደግሞ ወንጀል እስከሆነ ድረስ እናንተን በነፃነት ሊለቃችሁ ስለማይችል ብዙ የህይወትም የገንዘብም መስዋዕትነት ያስከፍላል። ከፈለጋችሁ ሪከርድ አለኝና ከራሳቸው እዛ ከሄዶ ብዙ ጊዜ ዋጋ ከፍለው ከመጡት ከራሳቸው አንደበት የሚያሰማ ይሆናል ማለት ነው። ሶ እንደዚህ ነው። ስለዚህ አሁን ቅድም እንዳልኩ ፕሮፌሽናል ቤዝ ሆናችሁ በጤና ዘርፍ ያላችሁ ሰዎች አፕላይ ማድረግ ትችላላችሁ። በምን አፕላይ ማድረግ ትችላላችሁ? ኢቪዛ በኩል አፕላይ ማድረግ ትችላላችሁ። ኦራል ኮንሰልታንሲ በኩል ጎግል ላይ በደንብ አድርጋችሁ ሰርች አድርጉ። ኦራል ቪዛ ኮንሰልታንሲ ኢን ታይላንድ፣ ሁለተኛ ደግሞ ኢቪዛ ኢን ታይላንድ የሚሉት ነገሮችን በደንብ አፕላይ አድርጉ። ሶ እርግጠኛ ከሆናችሁ በኋላ ፔመንት ትፈጽማላችሁ። ኦንላይን ፔመንት ከፈጸማችሁ በኋላ ያለምንም ከልካይ የቪዛ ፐርፐዝ አልቆ ወደዛ ፍላይት እንድትሆኑ ያደርጋል። ሜቢ ሰው ካለ በቀላሉ መሄድ ትችላላችሁ። እዛ ከሄዳችሁ በኋላ አክሴሲብል ነው። ሰው ጋር ዲፔንድ ሆናችሁ ቢያንስ ኤክስቴንድም የማስደረግ እንዲሁ ደግሞ የተለያዩ የስራ አይነት ኦፖርቹኒቲ የማግኘት እድል ስለምኖር ያንን ቻንስ ብትጠቀሙ አሪፍ ነው ብዬ እመክራችኋለሁ። ከዛ ባሻገር ግን ከመሬት ተነስታችሁ ወደዛ ዝም ብላችሁ ፍላይት ብታደርጉ የስራ አይነት ብዙ አክሴሲብል አይደለም። እንደዚህ ቀደም ካልኳቸው ስራ አይነት ውጪ የትኛውም አይነት ስራ አክሴሲብል አይደለም። ሶ በዚህ ላይ ተያይዞ ሌላ ቪዲዮ የሚለቅ ይሆናል። ከዛም ባሻገር ደግሞ እኛ ሀገር በደንብ አድርገን መስራት የምንችል ከውጭ ድርጅቶች ጋር ተሳስረን በደንብ አድርገን የምንሰራ ኦንላይን ማርኬት አለ። እኔም እየሰራሁ ያለው ለብዙዎቻችሁ ብዙ ጊዜ ከውጭ እድል ጋር አገናኝተን መስራት ብቻም ሳይሆን ይህንን እድል ብትጠቀሙ ብዬ ያሰብኩት ቪዲዮ ስላለ በቅርብ ጊዜ በዚህ ሰሞን እለቃለሁ። እስከዛ ድረስ ደግሞ ይህንን በደንብ ተከታተሉ። ለሌሎች እንደርስ ሼር አድርጉ። አብራችሁ ስላላችሁ አመሰግናለሁ። ቸር ቆዩልኝ።